ሄሎ ጋይስ እንዴት ናችሁ? በመጀመሪያ ክርስቲያኖች እንኳን ለክርስቶስ የስቅለት በዓል በሰላም አደረሳችሁ። ዛሬ የስቅለት ቀን እንደመሆኑ መጠን ከስቅለቱ ጋር የተያያዙ ታምራቶችንና የዕለቱን ቀን ትርጉም በእንግሊዘኛ እንዴት እንደምንል የምናይ ይሆናል ማለት ነው። አብራችሁን ቆዩ። የመጀመሪያው የስቅለት ቀን ወይም የስቅለት ዓርብ ማለት ብንፈልግ ምን እንላለን ማለት ነው? ጉድ ፍራይዴይ እንላለን ማለት ነው። ሌላው ደግሞ በመስቀል ላይ መሰቀል ስንል ክሩሲፊክሽን እንላለን። ከዚህ ጋር ተያይዞ ክርስቶስ በተሰቀለበት ሰዓት ብዙ ታምራቶች ታይተዋልና ከነዛ ውስጥ የተወሰኑትን በእንግሊዘኛ እንዴት ማለት እንደምንችል ማሳያችሁ ይሆናል ማለት ነው። አብራችሁን ቆዩ። የመጀመሪያው የፀሐይ መጨለም ስንል the sun was darkened እንላለን ማለት ነው። ፀሐይ ጨልሟል። ሌላው ደግሞ ጨረቃ ከለሯን ወደ ደምነት ቀይራ ነበር። ስለዚህ እሱን ደግሞ ለመግለጽ the moon turned into blood እንላለን ማለት ነው። ጨረቃዋ ከለሯን ወደ ደም ከለር ቀይራ ነበር ማለት ነው። ሌላው ደግሞ የከዋክብት መርገፍ፣ ከዋክብት ረግፈው ነበር ስንል the stars fell from the sky እንላለን ማለት ነው። ምን ብለው ነበር? ከሰማይ ረግፈው ነበር ማለት ነው። ሌላው ደግሞ የቤተ መቅደስ መጋረጃ ተቀደደ። the curtain of the temple was torn እንላለን ማለት ነው። ሌላው ደግሞ የሚሆነው የምድር መንቀጥቀጥና የዓለቶች መሰንጠቅ ተከስቷል በዛ ሰዓት። ስለዚህ እሱንም ለመግለጽ ምን እንላለን? the earth shook and the rock split እንላለን ማለት ነው። ሌላው ደግሞ መቃብራት ተከፈቱ፣ ሙታን ተነሱ። the tombs opened and the dead were raised እንላለን ማለት ነው። መቃብራት ተከፈቱ፣ ሙታንም ተነሱ እንላለን ማለት ነው። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። stay safe